አንዳንድ ሪል ስቴቶች በየቀኑ ከደንበኞቻቸው ጋር የፍርድ ቤት ክስ ላይ እንደሚውሉ ያውቃሉ? ቤት ለመግዛት ያከማቹትን የረጅም ጊዜ ድካሞን ለአንድ ሪል ስቴት ኩባንያ ከማስረከቡ በፊት ይህን ቪዲዮ ካላዩ ትልቅ ስህተት ሊሰሩ ይችላሉ። የሪል ስቴቶችን ታማኝነት እንዴት ማረጋገጥ ይቻላል? በዚህ ቪዲዮ የአንድ ሪል ስቴት ታማኝነት ለማጣራት ልታውቃቸው የሚገቡ 3 ወሳኝ ነገሮችን ይነግራቸዋለሁ። እስከ መጨረሻው ተከታተሉ። እንኳን ወደ ቻናሌ በሰላም መጣችሁ። አዲስ አበባ ላይ ለሪል ስቴት ደንበኞች የሽያጭ አማካሪ ሆኜ እያገለገልኩ እገኛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮአችንን ላይክ አድርጉ፣ ኮሜንትም ጻፉልን። በከተማችን አዲስ አበባ በርካታ ሪል ስቴቶች ታማኝ ሆኖ የገቡትን ቃል ጠብቀው በወቅቱ ቤቶችን ለደንበኞቻቸው ሲያስረክቡ እንመለከታለን። ነገር ግን አንዳንድ ሪል ስቴቶች ደግሞ በየቀኑ ከደንበኞቻቸው ጋር በፍርድ ቤት ደረጃ ይካሰሳሉ። ቤቱንም በፍጥነት ሰርቶ አያስረክቡ። የኮንስትራክሽን ስራቸው ፍጥነትና ጥራት የለውም። ታዲያ ገንዘባችሁን አየር ላይ ከመበተናችሁ በፊት ጥንቃቄ ማድረግ አለባችሁ። የሪል ስቴቶችን ታማኝነት ለማረጋገጥ ልታውቃቸው የሚገቡ 3 ወሳኝ ነገሮች። የመጀመሪያው ነጥብ የድርጅቱን ትራክ ሪኮርድ ወይ ደግሞ የድርጅቱን የኋላ ታሪክ ማጣራት ነው። አንድ ሪል ስቴት ኩባንያ አዲስ ፕሮጀክቶችን ሲጀምር የሚያሳያቸውን 3D ዲዛይን ቪዲዮ ብቻ አይታችሁ አትመኑ። ይልቁንም ኩባንያው ከዚህ ቀደም የሰራቸውን ፕሮጀክቶች ሄዳችሁ ማየት አለባችሁ። ከዚህ ቀደም የገነቧቸውን ቤቶች በተባለው ጊዜ አስረክበዋል? በአሁኑ ወቅት በእነዚያ ቤቶች ውስጥ የሚኖሩ ደንበኞች አስተያየት ምንድን ነው? ኩባንያው በፍርድ ቤት የተመዘገበ የክስ መዝገብ አለበት ወይስ የለውም? ማስታወስ ያለባችሁ የትላንት አፈጻጸማቸው የነገ አስተማማኝነት ማረጋገጫ ነው። ሁለተኛው ነጥባችን ደግሞ የቦታው ሕጋዊነትና የካርታ ሁኔታ ነው። ይህ ማለት ገንዘብ ገቢ ከማድረጋችሁ በፊት የቦታውን ሕጋዊ ሰነዶች መመርመርና ማጣራት አለባችሁ። መሬቱ በኩባንያው ስም እንደተመዘገበና ድርጅቱ የመሬቱን ካርታ እንዳለው፣ ኩባንያው የግንባታ ፍቃድ እንዳለውና መሬቱ ከባንክ ዕዳ ነፃ መሆኑን ቼክ ማድረግ አለባችሁ። አንድ ሪል ስቴት እነዚህን ሰነዶች በግልጽ የማያሳይ ከሆነ ወይ ደግሞ በሂደት ላይ ናቸው የሚል ከሆነ ይህ ትልቅ የቀይ መብራት ምልክት ነው። ሶስተኛ ነጥባችን ደግሞ ውልና የክፍያ ሂደቶች ወይ ደግሞ ኮንትራክት እንደ ፔይሜንት ተርምስ ናቸው። ብዙ ሰው የሚሸወደው በውሉ ስምምነት ላይ ባሉ ጥቃቅን ጽሑፎች እንደሆነ ያውቃሉ። ስለዚህ ውሉን በደንብ መመርመርና ማንበብ አለባችሁ። እኔን የሚገርመኝ አንዳንድ የሪል ስቴት ደንበኞች ውሉን ሳያነቡ ክፍያ ብቻ ፈጽሞ ይሄዳሉ። ስለዚህ ውል ከመፈረማችሁ በፊት ውሉ ላይ ያሉትን ጥቃቅን ነገሮች በእያንዳንዱ ማንበብና ማጣራት፣ ጥያቄም ካለባችሁ ጥያቄ መጠየቅ አለባችሁ። ትኩረት የሚፈልጉ ነገሮች በውሉ ላይ የርክክብ ጊዜ በግልጽ እንደተጻፈ፣ በተባለው ጊዜ ድርጅቱ የማያስረክብ ከሆነ ምን ያህል የካሳ መጠን ለደንበኛው መክፈል እንዳለበት፣ በተጨማሪም የክፍያ መርሃ ግብሩ ወይ ደግሞ ፔሜንት ፕላኑ አንድ ደንበኛ የመጀመሪያ ዳውን ፔሜንት ወይ ደግሞ ቅድመ ክፍያ ከከፈለ በኋላ ቀጣይ ክፍያዎች እንዴት መክፈል እንዳለበት በግልጽ መጻፉን ቼክ ማድረግ አለባቸው። ለማጠቃለል ያህል በሪል ስቴት ላይ ኢንቨስት ማድረግ በጣም አትራፊና ጥሩ ውሳኔ ቢሆንም ያለ በቂ ጥናትና ጥንቃቄ ከተደረገ ግን ትልቅ የገንዘብና የሳይኮሎጂ ኪሳራ ሊያስከትል ይችላል። ስለዚህ ከመወሰኑ በፊት መመርመር፣ ማጣራትና ሕጋዊ መንገድን መከተል አይርሱ። አሁን ደግሞ የአንድ ሪል ስቴት ታማኝነት አብረን የምናጣራ ይሆናል። ስለ ውሉ፣ ስለ አከፋፈሉ፣ ስለ ሳይቶቹ በእያንዳንዱ እናያለን። ለቻናላችን አዲስ የሆናችሁ አሁኑኑ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮአችንን ላይክ አድርጉ። ወደ ቪዲዮ እናልፋለን። አሁን ደግሞ ስለ ያስሚን ጀማል ኮንስትራክሽን አብረን የምናየው ይሆናል ማለት ነው። ይህ ድርጅት ታማኝ ነው ወይስ አይደለም? አብረን እናያለን። እንግዲህ ያስሚን ጀማል ኮንስትራክሽን የቻይና ካምፓኒ ነው። የኮንስትራክሽን ካምፓኒ ነው። የራሱ ሪል ስቴትም አለው ማለት ነው። የኮንስትራክሽን ካምፓኒ ሆኖ ራሱም ደግሞ ሪል ስቴት ሲሆን ኮንስትራክሽን ስራውን አውትሶርስ ማድረግ አይጠበቅባትም። የኮንስትራክሽን ስራውንም በራሱ ይሰራል ማለት ነው። ይህ ድርጅት ከዚህ በፊት ምን አይነት ስራዎችን እንደሰራ በእያንዳንዱ የምናየው ይሆናል። የመጀመሪያው ለአያት ሪል ስቴት 12 ብሎኮችን ወይ ደግሞ 12 ፎቆችን ሰርቶ አስረክቧል። አያት ሪል ስቴት ወሰን ሳይት ማለት ነው። ሁለተኛው ደግሞ ለኢስት አፍሪካን ሆልዲንግ
6 ብሎኮችን ወይ ደግሞ 6 ፎቆችን በጊዜው ሰርቶ አጠናቆ አስረክቧል። በተጨማሪም ለጊፍት ሪል ስቴት እና ለሌሎች ሪል ስቴቶች ብዙ ስራ ሰርቷል። የኮንስትራክሽን ካምፓኒ ነው። ሪል ስቴት ብቻ ስላልሆነ ለሌሎች ሪል ስቴቶች፣ ለሌሎች ካምፓኒዎች ደግሞ ለሌሎች ባለሀብቶች የኮንስትራክሽን ስራ እየሰራ ይገኛል ማለት ነው። ካረንትሊ በዚህ ሰዓት አዲስ አበባ ላይ ወደ 18 ስራዎችን እየሰራ ይገኛል። ወደ 18 የኮንስትራክሽን ስራዎች ለሪል ስቴቶች፣ ለባለሀብቶች እና በተጨማሪም ደግሞ ለራሱ ሪል ስቴት ራሱም ሪል ስቴት ስለሆነ የራሱንም ስራ ጨምሮ አጠቃላይ ወደ 18 ኮንስትራክሽን ስራዎችን አክቲቭሊ እየሰራ ይገኛል ማለት ነው በዚህ ሰዓት ብቻ። ወደ ራሱ ስራዎች ደግሞ ስንመጣ ቄራ ላይ ሙሉ በሙሉ የተጠናቀቀ ሳይት አለው። ሁለተኛው ሳይቱ ደግሞ መስቀል ፍላወር ይገኛል። የመስቀል ፍላወሩ ሳይት ደግሞ አሁን ላይ 90% ደርሷል። ግንባታው ኦልሞስት እያለቀ ነው። ውስጥ ለውስጥ የፓርቲሽን ስራ እየተሰራ ይገኛል ማለት ነው። አሁን ላይ አክቲቭሊ ሽያጭ ላይ የሚገኘው ሳይት ደግሞ በመሃል ቦሌ አትላስ እና ካዛንቺስ ላይ አዳዲስ ሳይቶችን እየሰራ ይገኛል ማለት ነው። የካዛንቺሱ ሳይት አሁን ላይ 3ኛ ቤዝሜንት ደርሷል። የቦሌ አትላሱ ሳይት ደግሞ የሾሪንግ ስራ ላይ ይገኛል። በራሱ የኮንስትራክሽን ድርጅት መሆኑ እንግዲህ ትልቅ አድቫንቴጅ አለው። እዚህ ላይ ለሌሎችም ሪል ስቴት ይሰራል፣ ለሌሎች ባለሀብቶች የኮንስትራክሽን ስራ ይሰራል። ለራሱ ሲሆን ደግሞ በተሻለ ፍጥነት ይሰራል ማለት ነው። እንደዚህን ሳይቶች በእያንዳንዱ እናያለን። የቄራውና የመስቀል ፍላወሩ ኦልሞስት ሽያጩ እያለቀ ነው። አንድ ቤት ወይ 2 ቤት እንደዚህ ብቀር ነው። አሁን ላይ ለሽያጭ ያወጣ አዳዲስ ብሎኮች ደግሞ የካዛንቺስና የቦሌ አትላስ ሳይት ነው ማለት ነው። ስለዚህ የካዛንቺሱን እናያለን። የካዛንቺሱ 5 ቤዝሜንት አለው ፕላስ ግራውንድ ፕላስ 19 ፎቅ ነው። ከባለ 1 መኝታ እስከ ባለ 3 መኝታ ከስቱዲዮ ጀምሮ እስከ ባለ 3 መኝታ አለው። ስቱዲዮ 55 ካሬ ነው። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 125 ካሬ፣ ባለ 3 መኝታ ደግሞ 156 ካሬ አለው። ከስቱዲዮ ብንጀምር ስቱዲዮ የራሱ ስቶር ክፍል አለው። ስለዚህ ባለ 1 መኝታ መሆን ይችላል። ባለ 1 መኝታውም ደግሞ ባለ 1 መኝታ ሆኖ ተጨማሪ ስቶር ክፍል አለው። ስቶር ክፍሉ ራሱ ወደ 7 ካሬ ነው። 7 ካሬ ማለት ነው። ስለዚህ ባለ 2 መኝታ ሊሆን የሚችል ነው 80 ካሬ ባለ 1 መኝታው ማለት ነው። ባለ 2 መኝታ ደግሞ 125 ካሬ ነው። እሱም ባለ 2 መኝታው ደግሞ 125 ካሬ ነው። እሱም ባለ 3 መኝታ ሊሆን ይችላል። ስቶር አለው፣ የሰራተኛ ክፍል አለው። ስለዚህ አንዱን ስቶር ወይ ደግሞ የሰራተኛ ክፍሉን እንደ 1 መኝታ ክፍል መጠቀም ይቻላል ማለት ነው። ባለ 3 መኝታው ደግሞ 156 ካሬ ነው። እሱም ተጨማሪ ስቶር እና የሰራተኛ ክፍል አለው ማለት ነው። ወደ ሚኒቲዎቹ ብንመጣ ደግሞ ይሄኛው ህንፃ 5 ቤዝሜንት ፕላስ ግራውንድ ፕላስ 19 ፎቅ ነው ብያቸዋለሁ። ይህ ፎቅ 3 ሊፍት አለው፣ 1 ደረጃ አለው። ወደ ቦሌ አትላሱ ሳይት ስንመጣ ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አለው። ባለ 1 መኝታ 80 ካሬ ነው። ባለ 2 መኝታ 110 ካሬ፣ 115 እና 125 ካሬ ነው። ባለ 3 መኝታ ደግሞ 160 እና 165 ካሬ የካሬ አማራጮች አለው ማለት ነው። ይህ የቦሌ አትላሱ ሳይት ደግሞ ሞር ለኢንቨስትሜንት ለኑሮ ብቻ ሳይሆን ለኑሮም በጣም ምቹ ነው። በተጨማሪ ለኢንቨስትሜንት ወደፊት ለማከራየት ወይ ደግሞ መልሳችሁ ለመሸጥም በጣም ምቹ ነው። ቦሌ አትላስ ማዕድ ሆቴል ጀርባ ነው የሚገኘው ሳይቱ። እዛ አካባቢ እንግዲህ ሆቴሎች ይበዛሉ፣ ጋስት ሃውሶች ይበዛሉ። ለኢንቨስትሜንት በጣም ምቹ ነው። ክራይ ራሱ በዶላር ነው። በአማካኝ $2,500 በላይ ሊከራዩ ይችላል እዛ አካባቢ ማለት ነውና፣ ስለዚህ እዚህ ላይ ከፈለጋችሁ እናንተ ኢንቨስት ማድረግ ትችላላችሁ። ከባለ 1 መኝታ ጀምሮ መግዛት ትችላላችሁ። በ15% ቅድመ ክፍያ ብቻ እየተሸጠ ይገኛል ማለት ነው። እነዚህም ቤቶች የከርሰ ምድር አላቸው፣ ሊፍት፣ ዘመናዊ ሊፍትና ደረጃዎች አላቸው። ለኤሌክትሪክ መኪናዎች ደግሞ የቻርጂንግ ስቴሽን ወይ ደግሞ የቻርጂንግ ቦታ ይኖራል ማለት ነው። ይህ ሳይት እንግዲህ ከቦሌ አየር መንገድ የ15 ደቂቃ ጉዞ ወይ ደግሞ 3.4 ኪሎ ሜትር ላይ ይገኛል ማለት ነው። ለኢንቨስትሜንት ስፔሻሊ መልሶ ለማከራየት በጣም ምቹ ነው። በጣም አዋጭ ሎኬሽን ነው። ዋጋውም ደግሞ በጣም ፌር ነው። በካሬ 135,000 ብር ብቻ እየተሸጠ ይገኛል የቦሌው ሳይት። የካዛንቺሱ ደግሞ በካሬ 115,000 ብር እየተሸጠ ይገኛል። ስለ ድርጅቱ ታማኝነት ደግሞ እናውራ። ድርጅቱ ውል ሲሰጥ ማዘር ካርታውን አያይዞ ንግድ ፍቃዱን፣ ግንባታ ፍቃዱን አያይዞ ይሰጣል። ምንም አይነት የባንክ ዕዳ እንደሌለበት በግልጽ የሚያሳይ ዶክሜንት
አያይዞ ይሰጣል ማለት ነው። እናንተም ስትፈልጉ ቼክ ማድረግ ትችላላችሁ። በጣም ታማኝ ድርጅት ነው፣ የኮንስትራክሽን ነው ካምፓኒ ነው። በተጨማሪም ደግሞ የቻይና የኮንስትራክሽን ካምፓኒ ነው። በፍጥነት በጊዜው ሰርቶ ያስረክባል ማለት ነው። ፔሜንት ፕላኑም ደግሞ 15% ወይ 10% ቅድመ ክፍያ ብቻ ከፍላችሁ ቀሪውን ቦዝ ታይም ቤዝድ እና ፕሮግሬስ ቤዝድ ነው። የግንባታውን ፕሮግሬስ አይታችሁ ነው እንጂ የግድ ታይም ስለደረሰ ብቻ አትከፍሉም። ቦዝ ታይም ቤዝድ እና ፕሮግሬስ ቤዝድ ፔሜንት ሲስቴም ስላለው በጣም ምቹ ነው። አንዳንድ ሪል ስቴቶች ታይም ቤዝድ ብቻ ያደርጋሉ፣ አንዳንዶቹ ደግሞ ፕሮግሬስ ቤዝድ ብቻ ያደርጋሉ። ይሄኛው ግን ቦዝ ታይም ቤዝድ እና ፕሮግሬስ ቤዝድ ነው። ቀጣይ ክፍያ የምትጠየቁት ታይሙም ሲደርስ ፕሮግሬሱም ሲደርስ ነው ማለት ነው። ስለዚህ ይህን ሪል ስቴት ኮንታክት ማድረግ የምትፈልጉ ተጨማሪ መረጃ የምትፈልጉ ስልክ እዚህ ላይ ያለ ወደ ሽያጭ ቢሮ መደወል ትችላላችሁ። በዋትስአፕ በቴሌግራም ወይ በኢሞ ተጠቅማችሁ ስፔሻሊ ዲያስፖራዎች ውጭ ሀገር ያላችሁ በዋትስአፕ እና ቴሌግራም በዚህ ስልክ ቁጥር ወደ ሽያጭ ቢሮ መደወል ትችላላችሁ፣ ኮንታክት ማድረግ ትችላላችሁ፣ ተጨማሪ መረጃ ማግኘት ትችላላችሁ። ሳይቶቹንም ማታችሁ ማየት ትችላላችሁ። ወደ ኦፊስን በማምጣት የሪል ስቴት የተሟላ ሌጋል ዶክሜንቶች እንዳለው ቼክ ማድረግ ትችላላችሁ ማለት ነው። በቀጣይም ደግሞ በዚህ ቻናል ስለተለያዩ ሪል ስቴቶች መረጃ የምታገኙ ይሆናል። ቻናላችንን ሰብስክራይብ አድርጉ፣ ሀሳባችሁንም ኮሜንት ላይ ጻፉልን፣ እንዲሁም ቪዲዮአችንን ላይክ አድርጉ። ሰላም ሆኑ ጋይስ።